አንቺ ወይ አንተ ምን ያህል ውድ ናችሁ? ምን ያህል ነው ደረጃችሁ? ምን ያህል ነው ቫልዩዋችሁ? ለምን ጠየቅኝ ለምትሉ እስቲ አብረን እንቀል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ራስህን መቼም ወይ ራስሽን ከማንም በላይ እንደምትወጂ፣ እንደምታከብሪ፣ እንደምታፈቅሪ ጥርጥር የለኝም። ቫልዩሽን በዛ መጠን ነው። አንድ ሰው 10 ብር ልስጥህ 10 ብር ልስጥሽ ነይ ቢልሽ አምሹር ኖ ወይ። ክብር አለህ ለራስ፣ ክብር አለሽ ለራስሽ። የሆነ ቦታ አለ፣ ትልቅ ቦታ ለራስሽ ትሰጫለሽ። ታዲያ አንድ ለራሱ ክብር የሚሰጥ ሰው፣ አንድ ለራሱ ቫልዩ የሚሰጥ ሰው፣ አንድ ለራሱ እኔ እንደ ሰው ፍጡር የሆነ ቦታ አለኝ ብሎ የሚያስብ ሰው ኢን ዲ ኦፖዚት እንደሱ አይነትን ሰው ሊንቅ ይገባል። ያ ሰው የሱ ዘር፣ ያ ሰው የሱ ዘመድ፣ ያ ሰው የሱ ሀገር ሰው ስላልሆነ ሊንቅ ይገባል። እኔም ራሴን የማከብር ከሆነ አንተም ራስን አንቺም ራስሽን የምታከብሪ ከሆነ መናነቁን ምን አመጣው? እስቲ አስቡት። ለስራ ጉዳይ የሆነ ሻንጋይ የሚባል ወይ የሆነ ከተማ ቻይና ውስጥ ብቻችሁን ቋንቋ አታውቁ፣ ቻይነኛ፣ እነሱ ደግሞ እንግሊዘኛ ወይ አማርኛ ወይ ኦሮምኛ አይችሉም። እነሱ የሚችሉት የነሱን ቋንቋ ነው። ብቻችሁን ጉዳይ ማስፈጸም አቅቷችሁ ከጉዳይ የበለጠ ደግሞ የባሰ ውሃ ያምራችሁና ውሃ ትፈልጉ ይሆናል። ቀኝ ብትሉ ግራ ብትሉ እናንተን የሚመስል ሰው የለም። ናውሉክ እናንተን የሚመስል ሰው የለም። የእናንተን ቋንቋ የሚረዳ ሰው የለም። ብቻችሁን ናችሁ። ውሃ ጠማችሁ፣ ተቸገራችሁ። እንዲያውም እስቲ የባሰ እናድርገው፣ ልጅ ይዛችኋል ወይ ነፍሰ ጡር እርጉዝ የሆነች ሚስታችሁ ከእናንተ ጋር ነች፣ ወይ ባላችሁ ስኳር አለበት እንበልና አጠገባችሁ ቆሟል፣ ልጅ ይዛችኋል። ምንድን ነው የምታረጉት? ወላሂ አልዋሽም፣ ካልዋሻችሁኝ በቀር እንደ ድንገት ዞር ስትሉ የሆነ ጥቁር ሰው ካያችሁ እንደው ሰማይ ለእናንተ የወረደች እንደሚመስላችሁ እርግጠኛ ነኝ። ዋሻው ዞር ብትሉ የምታዩት የቻይና ሰው ነው፣ የእናንተን ቋንቋ የእናንተን ባህል የማያውቅ ሰው ነው። እንደ ድንገት ዞር ስትሉ የሆነ ጥቁር ሰው አያችሁ። ወላሂ እንዴት ሮጣችሁ እንደምታቅፉት ልገልጽላችሁ አልችልም። እና ውሃ ኢቭን አማርኛ የምታውቁት ቋንቋ አማርኛ ራሱ ብቻ ቢሆን ውሃ ብላችሁ አንደርስታንድ አድርግቷችሁ እንደሚሰጣችሁ በኮንፊደንስ እንደምትሄዱ አውቃለሁ። ከዋሻው ውሸታም ነህ በሉኝ፣ ኮመንታችሁን ስለምከታተል። ሰው ታዲያ አሁን አንድ ሰው ጥቁር እናንተን ስለመሰለ ብቻ ወይ ኢቭን ይባስ ብሎ ደግሞ ያ የምታዩት ሰው የኢስት አፍሪካ ከለር ካለው እንደ ኢትዮጵያ፣ እንደ ሶማሊያ፣ እንደ ሱዳኖች፣ እንደ ኤርትሪያ፣ እንደ ጅቡቲዎች፣ እንደ ኬንያ የሚመስል ሰው ከሆነ ደስታችሁ ምን ያህል ይነሳ ነው። ግን ለሞ እንዲሁም ሆኖ የሆነ ሰው ከጀርባችሁ ኦሮሞኛ ቋንቋ ሲናገር ሰማችሁ፣ ደስታችሁ ምን ሊሆን ነው? ታዲያ እንዲህ ከሆነ መጨቃከኑን ምን አመጣው? የሚመስለኝ አንድ ነገር አለ። አንደርስታንድ እያደረኩ የመጣሁት ማለት ነው። እኔ እንደ ቻንስ ሆኖ ከተማ ነው የተወለድኩት። ቤተሰቦቼ ከገጠር ነው የመጡት። አላህ እድሜና ጤና ይስጥልኝ። እና አንድ ሰው የሆነ ጊዜ አንድ ጋር ይለኛል። ምን ይለኛል መሰላችሁ? ይሄ ሰው ቦና አለኝ፣ እኔ ከኡስታዝ ያሲን ኑሩ በፊት የአማርኛ ተናጋሪ ወይ በተለይ የአማራ ህዝብ ሙስሊም ያለ አይመስለኝም ነበር አለኝ። ነካኝ። ቢኮዝ ለእኔ ከተማ ውስጥ አማርኛ መናገር፣ ኦሮመኛ መናገር፣ ጉራገኛ፣ ስልጠኛ፣ ትግረኛ መናገር፣ የተለያዩ ቋንቋዎችን መስማት it was common ለኔ። ይሄ ሰው የመጣው ግን ከገጠር ነው።
የሚያውቀው ቋንቋ የሚያውቀው ባህል አንድ ሰውና አንድ ሰው ነው። የእሱን የሚመስሉ የእሱ አነጋገር ነበር የሚያውቀው እና ቱ ዘ ፖይንት ሱሪ ለባሽ ሁሉ ኢቭን ይላሉ እንደ አባባል ገጠር ውስጥ ማለት ነው ከብቶቻችን ሱሪ ለባሽ አይወዱ የሚሉ ነበር። now I want you to think አንተ እኔን በመጥላት ከገጠር በመሆኔ አንተ እኔን በመናቀህ አንቺ እኔን በመናቀሽ ከገጠር በመሆኔ without you understanding where I'm coming from እኔ ከየት እንደመጣው ሳታቂ እኔን ብትጠይ ግን የውሃው ችግር ቢገጥመኝ والله I don't care እና እነ ኡስታዝ ያሱን ኑሩ ይሄን ህዝብ ማቀራረብ ከቻሉ እኔ እናንተስ ምን ማድረግ እንችላለን? ኔክስት ታይም የሚገጥምህ አንድ ኦሮሞ ገጠመህ እንበል ወይ አንድ ትግሬ ገጠመህ እንበል ወይ አንድ ደቡብ ህዝቦች ወንድም ገጠመህ እህት ገጠመች እንበል ኢትዮጵያዊ ናቸው። ሙስሊም ከሆኑ ወንድሞችህ ናቸው። ኢትዮጵያዊ በመሆናቸው ብቻ ወንድምና እህት ናቸው። አልሙስሊሙ ሁሉ ሙስሊም። ስለዚህ እማትከፍልበትን ውብ ጥርስህን እማትከፍይበትን ውብ ፈገግታሽን ሰተሽ ሰላም አለይኩም ሰላም ጤና ይስጥልኝ ብትይ ትጎጃለሽ ወይስ ትከብሪያለሽ? I want you to think it. አስቡት። ጭንቅላት ላለው ማሰብ ለሚችል እንደኔ አይነት በንፍጥረት ተሞላችሁ ሶሪ አይመለከታችሁም። በመጨረሻ የዩቲዩብ ቻናል ከፍቻለሁ ኢንሻአላህ። ስሜ ቦናሃም ይባላል። ቦና BOONAHAM እዚህ ስራ አስቀምጧለሁ ኢንሻአላህ። ቦናሃም ብላችሁ ዩቲዩብ ሄዳችሁ ሰርች ብታረጉ ነጭ ሸሚዝ ለብቼ እንደው ከመንገድ ያገኘሁት የሆነ አንገት ማነቂያ ነገር አለ እዛ ላይ ፎሎ ብታረጉኝ እዛም ላይ ስራ ለመስራት እቅዳለኝ እየጀመርኩኝ ነው። አላህ ካለ በዱዓችሁ አትርሱ ፕሊዝ፣ በጸሎታችሁ አትርሱ። እኔም ስሰራ ለመስራት የምፈልግበት ምክንያት አትሊስት እኔ ጭንቅላት ውስጥ የመጣው ሐሳብ አንድ ሰው ከቀየረ ከሚል ነው። ስላዳመጣችሁኝ አመሰግናለሁ። እወዳችኋለሁ። አላህ ይወደዳችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።